እኔ ግራ የገባኝ አንድ መልስ ብቻ እፎይ ሊጥ ይለጠልጣል ያልከኝ ምንድን ነው? እሱን አንዴ ብታነብልኝ። ሊጥ መለጥለጥ ይቻላል የተባለው በሰላም ነው? ዘግበኝ። በሰላም ነው? በሰላም አዎ፣ ለማወቅ ነው። ሊጥ ምን አለ መሰለህ፣ በሙፈሲሮቻቸው ዘንድ ማማየት ሄድበታል። ለሴቶች ምድል ለሴቶች ምድል ይሰጣል። እሺ፣ ሊጥ ማብቃት ወደ ሴቶች ነው ይመለከታል። የሊጥ ሊጥ ሲሆን ለእሷ ትሰጣለህ ወይ? ፈጣሪ የሊጡን አምጣልኝ ብራዘር። እኔ ዱቄት እያልኩ ስለምል የሊጡን ፈልገው ሆነ ጉዳይ ችግር የለውም። ስሩም እናሳያለን። ምን አለ መሰለህ ሰሃባዎቹ እንትን ያደርጉ ነበር። መሰረታዊ ታሪኩንም በዛው እየነገርኳችሁ እንዳልፍ ነው እና ነቢዩ ከሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን እንትን ይል ነበረ። ታሪኩ ለምንድን ነው ወደ ሊጡም የገባ ነው የሚለውን ለማሳወቅ ነው። እና ክርስቲያኖችን አታክ ለማድረግ ዝም ብለው ይሳደባሉ። እናንተ እንደዚህ ናችሁ፣ እናንተ እንደዚህ ናችሁ ይላሉ። እና ልክ እነሱ ደግሞ ከዝሙት የጠሩ ምናምን አድርገው ያስቀምጣሉ። ነቢዩ ብቻውን ከሚስቶቹ ሳይገናኝ የተገናኘ እየመሰለው እንትን ይል ነበር እና እላው ላይ ነበረ እንትን የሚለው የወንድ ዘር እንትኑ ፈሳሹ ልብሱ ላይ እላው ላይ ነበረ የሚለካው ማለት ነው። እና ይጠረግለታል። በዛው ደግሞ ሳይደርቅ በዛው መስጊድ ይሄዳል። ምንድን ነው ሲሉ ስፐርም ነው እየተባሉ ይጠቋቋሙበታል ለማለት ነው። የሆነ ምንድን ነው አጋጥሞ ያውቃል? እንደዚህ ያስባል። ላይ እንትን እያልክ ሰው እየተጠቋቆመ በልብስ ላይ አብሲት ጣይ ይመስል ልብስ ላይ ያስባል። እና ይሄንን ይኩራሩበታል ማለት ነው። ሰሃባዎቹ ደግሞ ሀጅ ሄዱና ሀጅ ሄደው ማለት ነው ካባን ሲዞሩ ስለ ዝሙት ነው የሚያወሩት። እና ስለ ዝሙት እያወሩ ብልታቸው ይነሳባቸዋል እየዞሩ ካባው ማለት ነው። ስፐርማቸው ይፈሳል ከብልታቸው ላይ በእጃቸው ላይ አዝል ፈቅዷል። እና ይሄንን ጋዛው ምንድነው እሱ ሙግት አለ እንደ እስልምናው። ለምሳሌ ሚስት ባኖረው ባሪያውን ሰራተኛው ወሲብ ማድረግ ይችላል። ካሌለችው ምን ማድረግ ይችላል? አማራጮች ያስቀምጣል። ኢብን ቀያም ለምሳሌ አማራጮች የሌሎች ሊቃውንቶችን በመጽሐፉ መንበሩ ያስቀምጥላል። በቃ ትንተና ነው። ከፍተኛ ቴዎሎጂ ነው። ተመስጠ ማዳመጥ ያለብህ ነው። እና መፍትሄ ብሎ እንዴት ነው የሚያስቀምጡት? ቆዳ መጠቀም እንደሚችሉ ሴቶቹ የወንድ ብልት አድርጋ ቆዳውን ምን የበቆዳ ያለው ምን አይነት ቆዳ ነው የምታወራኝ? እሱ ሌላ ጉዳይ ነው። ኩከምበር መጠቀም እንደሚችሉ ኪያር ነው የሚባለው በአማርኛ አይደለም። ኪያር ቴሌግራም ላይ የሞሉት በዛ ምክንያት ነው የምትለኝ? እና ወንዱ ደግሞ እንደዚህ አይነት ነገሮችን የተለያዩ እንትኖችን እንደ አማራጭ መጠቀም እንደሚችሉ የሙስሊም ሊቃውንት የተናገሩትን ነው የሚያስቀምጠው በመጽሐፉ። እና እነኚህ ሁሉ ይዘረዝርልና አክቹዋሊ እነ ዶክተር ዛኪር ናይክ ራሱ እንትን ያሉበታል። ሪያክት ያደረጉ እንትን ያሉበት ማስተርቤሽን ይቻላል መክሩን ነው ባታደርገው ጥሩ ነው፣ ግን ችግር የለውም ነገር አላል። ምክንያቱም ሰሃባዎቹም ሲተገብሩት ነበረ የሚል አስቀምጠዋል። መካን እየዞሩ ራሱ ስፐርማቸው እየተንጠባጠረ እንትን እያሉ ስለነበረ ማለት ነው። ከዚህ ጋር በተያያዘ ብዙ እንትን አለ። ኢቭን ስፐርሙን መጠጣት ይቻላል አይቻልም የሚል ሙግት አለባቸው። አይ መጠጣት የለባቸውም ብለው የሚሞግቱ ሰዎች የሚያስቀምጡት ምንድን ነው? እሱ ቆሻሻ ነው። ቆሻሻ ከሆነ ደግሞ ቁርአንን ስንቀራ እንዴት በቆሻሻ አፋችን እሱ ይጠጣል ብለው ያስቀምጣሉ። ችግር የለውም የሚሉት ደግሞ ኖ ቆሻሻ አይደለም ፕሮቲን ነው። ቁርአን ስንቀራ ያቆሽሸናል የምትሉ ከሆነ በእጃችን ቆሻሻ ነገር እንነካ የለ ወይ? በዛ እጃችን ታጥበን ደግሞ ቁርአንን እንነካ የለ ወይ ብለው ይሞግታሉ። ስ እዚኛው ጋር ስንመጣ ገደለው ነው የምንመጣው። በማስረጃ ነው የሚያወራው። ሀሳቡን ነግሯል፣ ማስረጃውን ሊያመጣልን ነው። ቀጥር ጋርስ ቺኮች እየጠጣችሁ ቀጥል ሰፊ መልካም የምትመለከቱት ሱረቱል ሙእሚኑን 23ኛው ሱራ ማለት ነው። 6ኛውን አያ ሲፈስር ኢብን ቀይም ማለት ነው። ተመልከቱት። ኢብን ቀይም ኢብን አልቀይም 751 አፍተር ሂጅራ ብሎ ያስቀምጣል። ታፍሲር ነው። ሎክ ምን ብሎ ያስቀምጣል መሰላችሁ? ሎክ ከዚህኛው ጋር ልጀምር። ይታያል አይደለ? ሜቢ ሃይላይት ላድርግልህ። እኔ ደግ ነኝ። ኦኬ ኢፍ ሂ ፖርስ ሎክ ኢፍ ሂ ፖርስ ኤ ዋተርሜሎን ሎክ በደንብ ኖት እያያዛችሁ ዳፍ ሀባብ ዳፍ ሊጥ ሌዘር ይላል። እንዳቅማችሁ አይዶን ነው እንዳቅማችሁ ነው። ሌዘር ቆዳ ተግባል ኦረን አይ ዶንት ቱ ሂም ይላል።
እንደ አሻንጉሊት የምትጠቀሙት ማለት ነገር የትኛው ምን አይነት አሻንጉሊት እንደዛ ነገር ነው። ያው ተጠቃሚዎች ያውቁታል በሚለው እንለፈው። ኤንድ ፔኔትሬትስ ኢት ይላል። ቸጉረው ነው የሚለው በግልጽ ቃል በቃል ነው። ምንም ወደ ግራው ቸጉረው ነው የሚለው ሊጥ ቀን ወጣለት። ያ then it is based on the details we have presented ይላል። ዲቴል ተሰጥቷቸዋል ዝርዝር በተሰጠን መሰረት ነው ይልና I said it is easier than masturbating with hand ብሎ ያስቀምጣል። ኢዚ ቀለል ያደርገዋል በእጅ ጉድ እኮ ነው ጉዳ ተጋባ በእጅ ቀለል ያለ ነገር ነው እየተባለ በእጅ የሚደረግ የነበረውን ያቀልላቸዋል። አይታችሁን ያቀልላል። እነ ሊጥ እነ በቆሎ ያለው እና አሻንጉሊት ምናምን ብትለጠልጡ ጥሩ ነው። ይሄ ነው የሚለው ነገር ነው። ተው 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 ሰው ወይ ጾም ነው